እንኳን በደህና መጣችሁ። ዛሬ ደግሞ የሆነ ጊዜ ላይ ቫይራል ስለነበሩ ስለ ጃኒ ገብሩ፣ ስለ አዶናይና ስለ ጆን ዳንኤል አጫጭር ወሬዎችን ይዤላችሁ መጥቻለሁ። አስተውሳችኋቸው አይደል? በአንድ ወቅት የቲክቶክን ገጽ ሲያጥለቀልቁ የነበሩት፣ አብረው ሲጨፍሩ ሲያወሩ የነበሩት እነዚህ ሰዎች ዛሬ የት ደረሱ? ለምንድነው ድምጻቸው የጠፋው? ዛሬ የሁሉንም ነገር ገመና በዚህ ቪዲዮ እናያለን። እንዳያመልጣችሁ። አብዛኞቻችን እንደምናስታውሰው ጃኒና አዶናይ የቲክቶክ አድማ ነበሩ። እርስ በርስ ያላቸው ቅርርብ፣ የፍቅር ወሬያቸው፣ በቲክቶክ ላይ የሚያደርጉት ቻሌንጅ የብዙዎችን ቀልብ ሰቅዞ ይዞ ነበር። ከዚያም የጃኒና የጆን ዳንኤል ነገር መጣ። ጆን ዳንኤል በአውሮፕላን ውስጥ በተፈጠረው ክስተት ታስሮ እስኪወጣ ድረስ ስማቸው በየቦታው ይነሳ ነበር። ያ ሁሉ ትርምስ፣ ያ ሁሉ የቪዲዮ እሽቅድድም የት ደረሰ? አሁን ደግሞ ጆን ዳንኤል ወደ ሙዚቃው ዓለም ለመመለስ እየሞከረ ነው። ግን አሁን ቲክቶክ ላይ ያለው ዝናው እንደ ድሮ አይደለም። ታዲያ ለምንድነው ብዙ ሰው ጃኒ የት ገባች የሚለው? ቲክቶክ እንደሚያውቁት በጣም ፈጣን ነው። ዛሬ ታዋቂ የሆናችሁት ነገ ትረሱ ይሆናል። ጃኒም ቢሆን በወቅቱ ከነበራት ውዝግቦችና ትችቶች በኋላ ምናልባት የግል ህይወቷን መርጣ ይሆናል። አሁን ላይ አዳዲስ ፊቶች፣ አዳዲስ የቲክቶክ ኮከቦች እየመጡ ስለሆነ የድሮዎቹ ተጽዕኖ ፈጣሪዎች ቦታ እየተቀየረ ነው። አንዳንዴ ቲክቶክ ላይ መታወቅ ቶሎ እንደመጣ ቶሎ የሚሄድ ነገር ነው። አዶናይ፣ ጃኒ፣ ጆን ዳንኤል ትልቅ የቲክቶክ ታሪክ ነበራቸው። ግን ጊዜው የራሱ የሆነ አዳዲስ ሰዎች አሉት። እናንተስ ምን ትላላችሁ? ጃኒን ናፍቃችኋታል ወይስ አሁን ያሉት የቲክቶክ ተወዳጆች ይሻላሉ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። እንደዚህ አይነት አዳዲስ ወሬዎችንና ትንታኔዎችን ማግኘት ከፈለጋችሁ ደግሞ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።